ሰላም እንዴት ናችሁ? እስቲ የበዓልን ዋዜማና የበዓሉን ቀን እንዴት እንዳሳለፍኩኝ ውሎዬን አብራችሁኝ ዋሉ። መጀመሪያ ዋዜማው ቀን ላይ ቤት እያስተካከልን ምናምን ነበረ። እንዳያችሁት መጋረጃ እየሰቀልን ምናምን ነበር። ከዛ እዚህ ጋር ፓኬጅ መጥቶልን ነበር፣ ኩኪስ፣ ቡናዎች ምናምን እና ከዛ በኋላ ዶሮ እናቴ እየሰራች ነበር፣ እኔም እያገዝኳት ነበር። ያው ለብዙ ሰው ስለሆነ የሚሰራው እኔ ጀስት ከጎኗ ሆኜ እያየው እየተማርኩኝ በዛው ደግሞ እያገዝኳት ነበረ። በጣም ትልቅ ነበር፣ በትልቁ ነበር የተሰራው እና ደግሞ በጣም ነበር የሚያምረው። እስቲ what's your favorite memory from holidays? ከዛ እዚህ ጋር ብርዝ መስራት ጀመርን እና ስቲል ስኳር መጠኑን ብቻ ለመቅመስ ነው እዚህ ጋር የተቀበልኳት። ከዛ ነጋ ማለት ነው። እዚህ ጋር አባቴና ሌላ ሰው ደግሞ የሚታረደውን እያረዱ ስጋውን ምናምን እያስቀመጡ ነበረ። ይሄ የበዓሉ ዕለት ነው። ከዛ ተዘጋጀው። ጠዋቴን ማሳየት አልቻልኩም፣ ግን እንደዚህ ነበር የተዘጋጀሁት ለጠዋቱ። ከዛ እራት ነበር እኛ ጋር፣ ብዙ ጊዜ እኛ ጋር እራት ነው የሚሆነው እኛ ቤተሰብ ጋር። ሌላ ቦታ ነው ሌሎቹን ሰዓት የምናሳልፈው። ከዛ ማቀራረብ ጀመርን፣ ወጡን መጨለፍ፣ የሚጠጡትን ብርዙን፣ ኬኔቶን ማዘጋጀት ጀመርን። እንጀራ መቁረጥ፣ ጥብሱን ማዘጋጀት፣ ከዛ ማቀራረብ ጀመርን። በጣም ነበር የሚያምረው እና ጊታሩን ምናምን አዘጋጀን። ቡና ቀራረበ፣ ብቻ ኤቭሪቲንግ ዋዝ ሬዲ እና በጣም ነበር ደስ የሚለው። ጥብሱን በጣም ነበር የሚጥመው መጡ። ከዛ ያለኝ እውነት ሆኖ ያለ መልካምነቱን ፍጥረት ያወቀ እንደተረሳ everyone was happy። ከዛ ማስተናገድ ጀመርን ሁላችንም። እስቲ የእናንተ በዓል እንዴት እንዳለፈ ኮሜንት ላይ ጻፉልኝ እና እስቲ ከእናታችሁ የተማራችኋቸው ባህሎች ምንድን ናቸው? or ደግሞ ኤኒ ሙያ ካለ ከእናታችሁ የተማራችሁ እስቲ let me know in the comment። እና በጣም ደስ የሚል ነበር። እንደምታዩት ሁሉም ሰው ደስ ብሎት ነበረ። ከዛ ቡናውን መቁላት ማፍላት ምናምን ጀመርን። በጣም ደስ የሚል ቀን ነበረ። thank you for watching. bye